ውድ የፍሉዌንት ቲዩብ ተከታታዮች እንደምን አላችሁ? ሰላምታዬ በያላችሁበት ይድረሳችሁ። ዛሬ በጣም ጠቃሚ ቪዲዮ አዘጋጅቼላችኋለሁ። በዚህ ቪዲዮ ስር የእንግሊዝኛ ዩፌሚዝምስ እናያለን ማለት ነው። ሁሉም ቋንቋዎች ዩፌሚዝምን ይጠቀማሉ። ስለዚህ በተለይ የእንግሊዝኛ ደግሞ የራሱ ዩፌሚዝምስ የቶቹ ናቸውና እንዴት እንጠቀማቸዋለን የሚለውን በዚህ ቪዲዮ በዝርዝር አሳያችኋለሁ። የእንግሊዝኛ ዩፌሚዝምስን በዝርዝር ከማየታችን በፊት ዩፌሚዝም ማለት ምን ማለት ነው የሚለውን በአጭሩ ላስረዳችሁ። ዩፌሚዝም ማለት ቋንቋን ለአድማጭ በሚመች መንገድ መግለጽ ማለት ነው። ስለዚህ ሁልጊዜ ስንናገር የአድማጮቻችንን ስሜት መጠበቅ ስላለብን ዩፌሚዝምስ እንድንጠቀም እንገደዳለን ማለት ነው። አንዳንድ ቃላት በቋንቋው ውስጥ ቢኖሩም ግን በቀጥታ ከተጠቀምናቸው የአድማጭን ስሜት የሚጎዱ ወይም የሚያበሳጩ ወይም የሚረብሹ ስለሚሆኑ እነዛን ቃላት ብናውቃቸውም ማንጠቀምባቸው ጊዜያት አሉ። ስለዚህ በእንደዚህ አይነት ሁኔታ ዩፌሚዝምስ መጠቀም አለብን ማለት ነው። ከዚህ ቀጥሎ በዚህ ቪዲዮ ያዘጋጀውላችሁን የእንግሊዝኛ ዩፌሚዝምስ በዝርዝር ለማየት እንሞክራለን። ለምሳሌ ዲፍ በማለት ፋንታ ሂሪንግ ኢምፔርድ ብንል የተሻለ አገላለጽ ይሆናል ማለት ነው። ስለዚህ ደንቆሮ በማለት ፋንታ መስማት የተሳነው ብለን መግለጽ ጥሩ እንደሚሆነው ማለት ነው። ብላይንድ በማለት ፋንታ ሳይት ኢምፔርድ፣ ሾርት በማለት ፋንታ ቨርቲካሊ ቻሌንጅድ፣ ቲን በማለት ፋንታ ስሊም፣ ዲዛብልድ በማለት ፋንታ ሃኒካፕድ እያልን ብንገልጽ በጥሩ ቃላት ገለጽ ነው ወይም የአድማጮቻችንን ስሜት መጠበቅ ቻልን ማለት ነው። በዚህ መንገድ መግለጽ ነው ዩፌሚዝም ማለት። የኔ ቢጤውን መላጣ ባልድ በማለት ፋንታ ቲን ኦን ዘ ታፕ ብንል የተሻለ አገላለጽ ይሆናል ማለት ነው። መላጣ ከማለት ራሰ በራ እንደማለት አይነት በአማርኛ። የሆነን ሰው ኦልድ ከማለት ጋልደን ይርስ ብንል የተሻለ ይሆናል። አሮጌ ከማለት በእድሜ የገፋ እንደማለት አይነት ማለት ነው። ፋት ማለት በጣም ብዙ ጊዜ እንደ ስድብ ይቆጠራል። ስለዚህ ፋት ከማለት ይልቅ ቢግ ቦንድ ብንል ወይም ወፍራም ከማለት ይልቅ ሰውነቱ ፈርጠም ያለ በሚል አይነት መግለጽ። ኦቨርዌይትድ የሚለውን ደግሞ ዌል ፌድ፣ ሰውነቱ በጣም የወፈረ ከማለት ይልቅ ምግብ የተመቸው ብለን መግለጽ እንደማለት አይነት ነው። ስለዚህ እነዚህ አገላለጾችን በመጠቀም አነጋገራችንን ማለዘብና ጨዋ ማድረግ ይቻላል። ፋርት ከማለት ይልቅ በድ ፐርፕ ኦር ብሬኪንግ ዊንድ ማለት ይመከራል። ፈስ ከማለት ይልቅ የመቀመጫ ግሳት ወይም አየር ማስተንፈስ እንደማለት አይነት። ቮሚት ከማለት ይልቅ ሉዝ ዋት ዩ ኢት ማለት ነው። ማስታወክ ከማለት ይልቅ ማስመለስ እንደምንለው አይነት። ፒ ማለት መሽናት ማለት ነው። ስለዚህ መሽናት ከማለት ይልቅ ስኩዊዚንግ ዘ ሌመን ኦር ፓውደር ዘ ኖዝ በማለት መግለጽ እንችላለን። ስኩዊዝ ዘ ሌመን የሚለውን ለወንድ ስንጠቀመው፣ ፓውደር ዘ ኖዝ የሚለውን ደግሞ ለሴት ሸናች ለማለት ፓውደር ዘ ኖዝ ብንል፣ ወንድ ደግሞ ሸና ለማለት ስኩዊዝ ዘ ሌመን ብለን ብንገልጽ የተሻለ ዩፌሚዝም ተጠቅመናል ማለት ነው። ቶይሌት የሚለውም ቃል በቀጥታ በእንግሊዝኛ ኦፌንሲቭ ነው። ስለዚህ ሬስትሩም፣ ባትሩም፣ ላቫቶሪ ኦር ሉ ብለን ብንገልጸው ነው የተሻለ የሚሆነው። ስለዚህ ሽንት ቤት ሳይሆን መባል ያለበት መጸዳጃ ቤት፣ መናፈሻ ቤት፣ ማረፊያ ቤት፣ መታጠቢያ ቤት ብለን ብንገልጸው የተሻለ ይሆናል። በተ ከማለት ይልቅ በት ወይም አስ ብንል ይሻላል። መቀመጫ ማለት ነው። ቫጃይና
ከማለት ይልቅ ደግሞ ሌሪስ ጋርደን፣ ፒነስ ከማለት ይልቅ ዲክ ማለት ይመረጣል። ሁለቱንም ደግሞ በአንድ ላይ ፕራይቬት ፓርት ማለት ይቻላል። ብልት ለማለት ስንፈልግ ቪጃይና የሚለውን ቃል ሌዲስ ጋርደን ኦር ሌዲስ ፕራይቬት ፓርት ኦር ፒነስ የሚለውን ደግሞ ዲክ ወይም ሜልስ ፕራይቬት ፓርት ብለን ብንገልጸው የተሻለ ይሆናል። menstruating የሚለውን ቃል ደግሞ ታይም ኦፍ ዘ መንት ብለን ብንገልጸው she is at time of the month ብለን የሆነን ሰው የወር አበባ ላይ ነች ብለን ለመግለጽ በዛ መንገድ ብንጠቀም የተሻለ አገላለጽ ነው። pregnant የሚለውን ቃል ደግሞ eating for two or in a family way ብለን ብንገልጸው የተሻለ ነው። እርጉዝ በማለት ፋንታ ነፍሰ ጡር እያልን እንደምንገልጸው አይነት። having sex ከማለት night delight or make love ብሎ መግለጽ የተሻለ ነው። ጾታዊ ግንኙነት መፈጸም ከማለት ይልቅ የማታ ደስታ ወይም ፍቅር መስራት ብሎ መግለጽ እንደማለት። ፖርኖግራፊ የሚለውን ደግሞ adults content ብሎ መግለጽ ለአዋቂዎች የሚሆን ይዘት ያለው ፊልም ብሎ እንደመግለጽ ማለት ነው። prostitute የሚለውን ቃል ደግሞ comfort woman or call girl ብሎ መግለጽ። ስለዚህ ሴተኛ አዳሪ የሚለውን ቃል በዚህ በቀጥታ ከመጠቀም ይልቅ በእንግሊዝኛ comfort woman ወይም call girl ማለት ነው የተሻለ የሚሆነው። beer or liquor የሚለውን ቢራ ወይም አልኮል በማለት ፋንታ adults beverage ማለት ይሻላል። የአዋቂ መጠጥ ማለት ነው። drug ወይም እጽ በማለት ፋንታ substance አነቃቂ ንጥረ ነገር እንደማለት አይነት አገላለጾችን ብንጠቀም ዩፌሚዝምን በተሻለ መንገድ ተጠቅመናል ማለት ነው። sick or ill ከማለት ይልቅ under the weather ማለት አሞታል ከማለት ይልቅ ጥሩ ስሜት እየተሰማው አይደለም ብሎ መግለጽ ማለት ነው። dead ከማለት ይልቅ passed away or breathed his last ህይወቱ አልፏል ወይም የመጨረሻ ትንፋሹን ተነፈሰ ብሎ መግለጽ። ሞተ ከማለት ይልቅ ህይወቱ አለፈ ብሎ እንደመግለጽ ማለት ነው። poor ከማለት ይልቅ under privileged or economically challenged ብሎ መግለጽ። ድሃ ከማለት ይልቅ ያልተመቸው ወይም የኢኮኖሚ ችግር ያለበት ብሎ መግለጽ የተሻለ ነው። homeless ከማለት ይልቅ on the street ማለት የተሻለ ነው። ቤት አልባ ከማለት ይልቅ የጎዳና ተዳዳሪ ብሎ መግለጽ። unemployed ከማለት ይልቅ between jobs or job seeker ብሎ መግለጽ። ስራ አጥ ከማለት ይልቅ በስራ መካከል ያለ ወይም ስራ ፈላጊ ብሎ መግለጽ። fired out ከማለት ይልቅ left the job ከስራ ተባረረ ከማለት ይልቅ ስራ ለቀቀ ብሎ መግለጽ። ሌላው cheap ከማለት ይልቅ economical ብሎ መግለጽ። ርካሽ ከማለት ይልቅ ወጪ ቆጣቢ የሚሉ ቃላትን በመጠቀም መግለጽ የተሻለ ነው። በአጠቃላይ በዚህ ቪዲዮ የእንግሊዝኛ ዩፌሚዝምስ ማለት ሌሎች ሰዎች ሲሰሟቸው ስሜታቸውን ሊረብሹ፣ ሊያበሳጯቸው፣ ሊጎዳቸው የሚችሉ ቃላትን በመልካም ቃላት በመቀየር በዚህ መንገድ መጠቀም ይቻላል የሚለውን ላሳያችሁ ሞክሬያለሁ። ጊዜ ሰጣችሁ ስላዳመጣችሁኝ ከልብ አመሰግናለሁ። በፍሉየንት ቲዩብ የሚለቀቁ ቪዲዮዎች በተለቀቁበት ፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ አድርጉት። እናንተ የተማራችሁት ነገር ጠቃሚ መስሎ ከተሰማችሁ ለሌሎች እንዲደርስ ሼር ማድረግ አትርሱ። ይህን ቪዲዮ ከወደዳችሁት ደግሞ ላይክ አድርጉት። በቀጣይ ቪዲዮ እስከማገኛችሁ ሰላም ቆዩኝ።